ማሽቃሮ የሚያጓጓ በዓል የሚናፈቅ ዝግጅት ድንቅ ክስተት ነው። እነሆ በደስታ ተከብሮ ውሏል። በዓሉ በብዙሃኑ ዘንድ ባላለፈ የሚያስብል ሆኖ አልፏል። እንደው ምን ይመስል ነበር? ምን ያህል ልዩ ነበርስ ስንል አንዳንድ የቦንጋ ከተማ ነዋሪዎችን አናግረን ነበር። የከፍቾ ብሔር ዘመን መለወጫ ወይም ማሽቃሮ በዓል ጋር እጅግ በጣም ህዝብን ያሳተፈ የዘንድሮ እጅግ በጣም የደመቀ እጅግ በጣም ውብ የነበረና ህዝቡ በነቂስ ወጥቶ በነቂስ መውጣት ብቻ ሳይሆን ከበርካታ ከባህር ማዶና ከአገር ውስጥ የተለያዩ አካባቢዎች ህዝቦችን በመጋበዝ ደስ በሚል ሁኔታ በዓሉን ከትናንት ወዲያ በቀን 12 የአደባባዩን አክብረናል። በቀን 13 2018 መስከረም 13 2018 ደግሞ የባህል ማዕከላችን ላይ በሚገኘው ቦንጊ ሸምበቶ ላይ እጅግ በጣም ባማረ መልኩ ስናከብር ውለናል። ከዚህ ቀደም ከነበረው የዘንድሮ እጅግ በጣም በርካታ ነገሮች ለየት የሚያደርጋቸው ነገሮች አሉ። አንደኛው የህዳሴን ግድብ እንደ አገር የህዳሴን ግድብ ምረቃን ማግስት ተከትሎ መምጣቱ እጅግ በጣም እንዲዋብ አድርጎታል። ብቻ ሳይሆን የከፋ ነገስታት ዘውድ ከበጣም በርካታ አመታት በኋላ ከሄደበት ወደ አካባቢው መጥቶ በእጃችን አስገብተን ያከበርንበት ማግስት መሆኑ እጅግ በጣም ለየት እንዲሆን አድርጎታል። እጅግ በጣም ደስ የሚል እጅግ በጣም ሁሉም በነቂስ የተሳተፉበት ወንድ ሴት ጾታ ሳይለይ እድሜ ሳይለይ ሁሉም ወጥቶ የተሳተፈበት እጅግ የደመቀ በዓል ሆኖ ነው ያሳለፈው። የማሽቃሮ የከፍቾ ብሔረሰብ ዘመን መለወጫ በዓል ያው ማሽቃሮ በየጊዜው የተከበረ ድምቀቱም የጨመረ የመጣ ማንነታችን መገለጫ የሆነ ትልቅ እሴትና ባህላችን ነው። ዘንድሮ ደግሞ ብዙ ለየት ባሉ ብዙ ነገሮች በሀገራዊም ሆነ በአካባቢ ጉዳዮች የታጀበ ጉዳይ ነው። እንደ ሀገር እንደ ህዝብ በጋራ ችለን በጋራ ሰርተን አትችሉ የሚባለውን መስራት አትችሉ የሚለውን መንፈስ ሰብረን የህዳሴ ግድብን አጠናቀን ያከበርንበት ወቅት መሆኑ አንደኛ በኩል ለየት ያደርጋል። በሁለተኛ ደግሞ እንደ አካባቢም ሆነ እንደ ከፋ ብሔረሰብ ደግሞ እኛ በራሳችን ግዛት የምንተዳደር የራሳችን አስተዳደር የነበረን ህዝቦች ነን። ከ128 ዓመት በፊት የንጉሳችን ዙፋንና መቀመጫ በመጀመሪያ ወደ ውጭ ሀገር ነበር። ከዛ በኋላ በአፄ ሥላሴ ወደ አዲስ አበባ ዩኒቨርሲቲ ሙዚየም መጥቶ የገባበት ሁኔታ አለ። ከዛ አሁን ባሉ በእኛ አማሮችና በህዝቡ ጥረትና ቁርጠኝነት በዲፕሎማሲ ምርታ ዘውዳችንን ዙፋናችንን ለጉብኝት እዚህ ህዝቡ ባለበት መጥቶ እንዲያይ ተደርጎ ያከበርንበት በመሆኑ የበለጠ ደግሞ በዓሉን ያደምቀዋል የሚል ነገር አለኝ። በሶስተኛ ደረጃ ከጊዜ ወደ ጊዜ ህዝባዊ መሰረቱ ወጣቱም አዛውንቱም በየደረጃው ያለው ለበዓሉ በባለቤትነት ስሜት ይሄ በዓል የኔ በዓል ነው በሚል ስሜት የነበሩ የግንዛቤ ክፍተቶች እየታረሙ በጋራ ደግሞ እንደ ህዝብ በድምቀት ያከበርን መምጣታችን ለኔ በዓሉን በጣም ለየት ያደርጋል። ከፋነት የታላቅ ህዝብ መኖሪያ መሆኗን የሚያሳይ ነገር ነው ያየሁትና እጅግ በጣም ከዚህ በፊት በነበሩት ነገስታት ነው እጅግ በጣም ኩራት የተሰማኝ። ምክንያቱም እጅግ በጣም በርካታ ታሪኮችን በጣም በርካታ ቅርሶችን ለትውልድ እንዲተላለፍ አድርገው መተላለፍ ብቻ ሳይሆን በታሪክ ተጽፎ በመዘገብት ላይ እንዲቆይ ማድረጋቸው እኔ እጅግ በጣም ላመሰግናቸው ነው የወደድኩትና አሁንም ያኖርልን ያቆያቸው የሚል ምኞት ነው ያለኝ። እውነት ለመናገር የከፋ ተወላጆችም ሆነ የከፋ ወዳጆች ከተለያየ አካባቢ ለበዓሉ ተጋብዘው በባለቤትነት የተጋበዘ ብቻ ሳይሆን ያልተጋበዘም ጭምር የመጣበት አግባብ ነው ነበር። የመጣ ሰው ደግሞ በአግባቡ በዓሉን አክብሮ ወደ አካባቢው በሰላም እንዲመለስ እንደ ከፋ ህዝብ እንደ ቦንጋ ከተማ ነዋሪ ህዝባችን ያሳዩ ቁርጠኝነትም ለእንግዶች ያሳዩ አቀባበልም በጣም የሚበረታታና የሚደነቅ ነው። ከዚህ በፊትም የእንግዳ አቀባበል ባህላችን ለሰው ምን ሰጠው ክብር አንዱ መገለጫችን ነው፣ መገለጫችን መሆኑ ይታወቃል።
ዘንድሮም ቢሆን የመጡ እንግዶቻችን ከውጭም የመጡ ከሀገር ውስጥም የመጡ የከፋ ወላጆችም ሆነ ተወላጆችም ሆነ ወዳጆች በአግባቡ ተቀብለን አክብረን ተደስተን በመጡበት አካባቢ በሰላም እንዲመለሱ መደረጉ ትልቅ የሚያስደስት ነገር ነው። ምርቃት ለሰው ልጅ በጣም አስፈላጊ አጋዥ መንፈሳዊም ጠቃሚም ነገር ነውና እንግዲህ ከ128 ዓመት በፊት ከኛ በጉልበት ተነጥቆ የሄደው ዘውድ አሁን በሰራነው ዲፕሎማሲያዊ ስራ መጥቶ ንጉሳችን ይሄን ይዞ ሲመርቁ የተሰማኝ ስሜት አንደኛ በትክክል ንጉስ አለን ብለን ከዚህ ስንናገር የነበረው ያለ ምልክት ያለ ስራ አልነበር። የራሱ የሆነ መቀመጫ አለው፣ የራሱ የሆነ ዙፋን ያለው ካፋ ብሔረሰብ በመሆኑ በጣም እንኮራለን። ይሄ የታየኝ ነገር እንደ ራሳችን በራሳችን ግዛት ከሌላው ህዝብ ጋር ተባብረን ስንኖር የነበርን ጠንካራ ህዝቦች ነን። በዚህም ትልቅ ደስታ ነው የተሰማኝና ያው ምርቃቱም በተሰጠው መንገድ ለሁላችንም በሚጠቅም መልኩ የተመረቀበት አግባብ አለ። ይሄም ትልቅ ደስታ የሚሰጥ ነገር ነው ለኔ። እንዲህ አይነት ዝግጅቶች ሰፊ የሰው ኃይልና ሎጂስቲክ የሚፈልጉ መሆናቸው እሙን ነው። ይህ የማሽቃሩ ዝግጅት ከጊዜ ወደ ጊዜ የአካባቢ ሁኔታው በብዙ መልኩ እየተሻሻለ ነው ያሉት አስተያየት ሰጪዎቹ፣ በቀጣይ ግን እንደው በጥቂቱ ሊስተካከሉ ስለሚገባቸው ጉዳዮች የሚከተለውን አስተያየት ሰጥተዋል። በርካታ ቀደም ከሚለው እየተሻሻሉ የመጡ ነገሮች አሉ። እጅግ በጣም በርካታ ነገሮች ተሻሽሏል። አሁንም ግን ምናልባት እኔ እዚህ መሻሻል አለባቸው ብዬ ከማስባቸው ነገሮች አንዱ የሚመጣው የእንግዳ አቀባበላችን ብዙም የከፋ አይደለም። እጅግ በጣም ህዝብ ተቀባይ ነው፣ እንግዳ ተቀባይ ነው። ከፋ ይታወቃል። ነገር ግን አሁንም አንዳንድ ቦታዎች ላይ ቅሬታዎች አሉ። ከህዝብ እየቀረቡ ያሉ ቅሬታዎች አሉ። በአገልግሎት ሰጪ ተቋማት አካባቢ ያሉ ክፍተቶች መዘጋት መቻል አለባቸው። በዚህ አጋጣሚ የአንድ ሁለት የሚፈጥሩ ስህተት ከፋ ድፍን ከፋ የሚሰደብበት ድፍን ከፋ ስያሜ የሚሰጥበት ምክንያቶች ሊኖሩ ስለሚችሉ እዛ አካባቢ ላይ በርትተን መስራት መቻል አለብን። ቋንቋችንን ያሉንን ታሪኮች ያሉንን ቅርሶች ለማሳየት ሁሉም በቁጭት መንቀሳቀስ መቻል አለበት። አሁንም ያየን ነው። አንዳንዱ ልክ ከውጭ እንደመጣ ዜጋ ተጋድርጎ ራሱን ቦንጋ አካባቢ ላይ ባየታዘብናቸው ያለነው ነገር አለ። ሁሉም የከፋነት ስሜት ሁሉም ከድሮ ቅድመ አያቶቻችን ከወረስናቸው ስሜትና ቁጭት ተነስተን አንዳንድ ያሉብንን ክፍተቶች ብንዘጋ መልካም። ወደፊት ደግሞ ከዚህ የበለጠ ያማረና የተዋበ በዓል እናሳልፋለን የሚል እንትን እንኳን ጉቱማ አራሽ ምቴ ካፊ የበነሸዴ ባሮች ወይ ማሽቃሮች ዋማ ዲጎና ሻግቶቴ ዋማ ዲጎና በሽቶን ጋውቻ ነው በሽቶ እብች ወይም ባሮ ወታ ኖች ዲጎና ኖች ደባ ኖቡላ ኢኪያሾ አለያኖና ኖ ሻጎኔ የሚወቾታ ቤቶኔ ወግቻ ጋለተው በግሌ ከታዘብኳቸው ነው። እንደ ግለሰብ እንደ አንድ ማህበረሰቡ ተወላጅ በግሌ ካዩዋቸው ነገሮች ብዙ ነገሮች ከጊዜ ወደ ጊዜ የተሻሻሉ መጥተዋል፣ የደመቁ መጥተዋል። አሁንም የተሻሻሉ ይሄዳሉ የሚል እምነት አለኝ። ጠንካራ መሰረት ይዟል፣ ህዝባዊ መሰረት ይዟል። ነገር ግን ደግሞ አሁንም ያልተሻገርናቸው በሂደት መሻገር ያለብን ነገር ብዬ ከማስበው አንዱ ፌስቲቫል ላይ አሁንም ቢሆን በአግባቡ ያለውን የባህል ልብስ አጥቦም አድርቆም ለብሶ የኛ ህዝብ እየመጣበት ያለው አግባብ ጥሩ ነው። አሁንም ከዚህ የበለጠ መሄድ አለበት፣ መድመቅ አለበት። የተጀመሩ ነገር ተጠናክሮ እንዲሄድ አሁንም የሰው አወጣጥ የበለጠ ተጠናክሮ መሄድ አለበት የሚል እምነት አለኝ። ማንም ሳይጠራው ሁሉም መሳተፍ አለበት የሚል እምነት አለኝ። ሁለተኛ አሁንም ያልተሻገር ነው በየጊዜው ያከበርን ያልተሻገርናቸው ነገሮች ዘንድሮ ለማሻሻል የተሞከረው ነገር ቢኖር እንደኔ እይታ ከዚህ ከመስተንግዶ ጋር አሁንም አልተሻገርንም። ከመስተንግዶ እንዴት ስርዓት ባለው መልኩ እናስኪድ የሚለው ነገር ላይ ሰፊ ስራዎችን መስራት ይጠበቅብናል የሚል እምነት አለኝ። በፌስቲቫሉ ባህላችንንም አሁን የህፃናት አለባበስ፣ የህፃናት ጸጉር አቋረጥ፣ የታላላቆች አለባበስ፣ የታላላቆች ጸጉር አቋረጥ፣
የለቅሶ ስርዓታችን የሰርግ ስርዓታችን ምን ይመስላል የሚሆን ነገር ደግሞ በዚህ አጋጣሚ የነበሩን ቱባ ባህሎች አውጥተን የማሳየቱ ነገር አሁንም ሚቀር ነውና ተጠናክሮ ይቀጥላል የሚል እምነት አለኝ። ይሄ ነው በኔ ታይኝ እንደግለሰብ። አሁን ደግሞ በሰሞኑ በቦንጋ ከተማ የተከናወኑ ሁነቶች ያለምንም ኮሽታ መጠናቀቃቸው ይታወሳል። በእርግጥ የከፋ ህዝብ የሰላም አምባሳደር መሆኑ አያጠያይቅም። ማሳያው ደግሞ የረጅም ጊዜ ሰላማዊ ቀጠና ሆኖ መቆየቱ ነው። በመሆኑም የህዳሴ ግድብ ሰላማዊ ሰልፍ፣ የንጉሳችን ዘውድና ዙፋን አቀባበል እንዲሁም የማሽቃሮ ፌስቲቫልና ዋናው ማሽቃሮ ሰላማዊ ሂደቱን ጠብቆ መከናወን መቻላቸው መሆኑን ያወሱት ከንቲባው ይህ የሆነው ህዝቡና የጸጥታ አካላት የነበራቸው ጥብቅ ቁርኝት መሆኑን ከንቲባ አስማማ አደመ ተናግረዋል። ፎቶ ድጋፉን የሚገልጽበት ቅድመ ዝግጅት ስራ እየሰራን ባለንበት ሰዓት ከ128 ዓመታት በፊት ከዚህ በጦርነት ወቅት የወጣው የካፋ ነገስታት ዘውድና ዙፋን በክብር ወደ ማሽቃረ ባሮን ወደ ማሽቃሮ ጊዜ በዓል ሲከበር ህዝቡ ጉብኝት አድርጎበት እንዲመለስ ሲመጣ በነበረው ያኔ ነበረ የመጣው አቀባበል የተደረገው ማምሻውን ነበረ። ሲገባ ያኔ እጅግ በጣም በአጭር ጊዜ በእርግጥ እሱ ስራ ቅድመ ዝግጅት የተደረገበት አይደለም። ለህዳሴ ግድብ እየተዘጋጀን ባለንበት ሰዓት ልክ 2 ቀን ሲቀረው ነው ለህዳሴ ግድብ ሰልፍ 2 ቀን ሲቀረው ቦንጋ ከተማ ሲገባ ህዝብ በነቂስ ወጥቶ ነው አቀባበል ያደረገው። ይሄን ሲያደርግ በርካታ ሰው ወጥቷል። ያለ ምንም ጸጥታ ችግር ነው አቀባበል ተደርጎበት የተመለሰውና በዚህ አጋጣሚ ይሄ በተደጋጋሚ ጊዜ ሲጠየቅ ነበረ ግን ሳይሳካ የቆየውን መልስ ሰጥቶ ፍቃድ ሰጥተው በትክክልም በህዝቡ ክብረ በዓል ላይ ደርሶ ጉብኝት ይደረግበትና ይመለስ ብሎ የፈቀደው የፌደራል መንግስትና የብልጽግና ፓርቲን ለማመስገን እወዳለሁ በከተማ አስተዳደሩ ስም። ከዛ ባለፈ በዚህ ሂደት ላይ የተሳተፉ አመራር አካላት የተለያየ ይሄ እንዲሳካ በየደረጃው ይሄንን የተሳተፉ ይሄን ነገር ለማሳካት ተሳትፎ ያደረጉ የበኩላቸውን የተወጡ አመራር አካላትም ምስጋና ይገባቸዋል። ከዛ በመቀጠል በዋናነት አሁን ያነሳው የህዳሴ ግድብ ሰልፍ ነበረ። ሰልፉ እጅግ ተጠባቂ አገራዊ ነው። ልክ አገራዊ ፕላን ያለው ከዛም በእኛ ክልል ደረጃ በተለያየ ቦታ ሲደረግ መጥቶ ክልላዊ ማጠቃለያ ነው በጋዜጠኛ አካሄድ ነው። ይሄ ሰልፍ ሲደረግ በሚገርም ሁኔታ ቅድመ ዝግጅት ስራዎች ተደርገዋል። ቅድመ ዝግጅት ማለት ጥሪ በአግባቡ ተላልፈዋል። የቦታ ዝግጅት ስራ ከክልሉ ጋር በመሆን ነው ሰራ ነው። በዋናነት ሰልፉን የዚህ ድጋፍ ሰልፉን ኩነት የመራው ክልሉ ሲሆን ክልሉ አብይ ኮሚቴ ተቋቁሞ እኛም ከዛ ኮሚቴ ጋር ሄደን ስምሪት ወስደን በተለይ አጠቃላይ እነዚህ ቦታ ዝግጅት እና ቦታ በተመረጡ ቦታዎች ላይ አስፈላጊውን ድጋፍ ማድረግና ህዝብ ለዚህ ድጋፍ እንዲወጣ ማድረጉን ድርሻ ነበር ወሰድነው። እሱንም ድርሻ በአግባቡ ተወጥተናል። በአግባቡ ተወጥተን ህዝባችንን በሚገባ ወጥቶ ደስታውን ገልጿል። ይሄን ደስታ ሲገልጽ አንዱ ምቹ አጋጣሚ የነበረው በዛን ሰዓት ለሰልፉ ቅድመ ዝግጅት በሚናደርግበት ሰዓት ማሽቃሮ በየቀጠናው ይከበር ነበር። በሁሉም ቀጠና ዘንድሮ በሚገርም ሁኔታ ነው ማሽቃሮ የተከበረው ወይም የዘመን መለወጫው የብሔረሰቡ የተከበረው። ይሄ በእያንዳንዱ ቀጠና ሲደረግ በተለያዩ ኩነቶች ከህፃን እስከ አዋቂ ትላልቅ አባቶች በሚገባ ወጥተው ባህላቸውን ታሪካቸውን እያሳዩ በየቀጠናው ያከበሩበትን ሁኔታ ሲናይ እውነትም ከወትሮ የተለየ ነው ብለን ነው ወሰድነው። ከዚህ ቀደምም እናከብር ነበር። በተለየ ከፍታ የተከበረ በዓል መሆኑን ነው ያየነው። በዛ አጋጣሚ በዚህ በዓል በየቀጠናው በሚከበርበት የድጋፍ ሰልፉንም መልእክት እያስተላለፍን ነበር። አብረን እንደገና ወጥተን ድጋፍ ሰልፉን እንደዚሁ የጋራ የሆነ ፕሮጀክታችን ህዳሴ ግድቡ ከህፃን እስከ አዋቂ የተሳተፈበት ማንንም በቀለም በሃይማኖት በፖለቲካ አመለካከት ሳይለይ ሁሉም የሀገሪቱ ነዋሪ ወይም ህዝብ የተሳተፈበት የጋራ ፕሮጀክት ከመሆኑ አንፃር ይሄንን ፕሮጀክት አሁን በመሃል ደግሞ ተንገራግጮ ችግር ውስጥ የገባውን የለውጡ መንግስት የአመራር ተገቢውን ግምገማ በማድረግና ችግሩን በመለየት ለችግሩ ተገቢውን መፍትሄ በመስጠትና ተጨማሪ ሀብት ተጨማሪ የስራ አቅጣጫ በማስቀመጥ ፕሮጀክቱን ልዩ ክትትል በማድረግ
የተለያየ የውጭ ጫና የውጭ ሀገር ጫናም እነዚህ ዓለም ሀገራትም የተለያየ መድረክ የተፈጠረ በተለየ መልኩ ዲፕሎማሲ መድረክ የተባለ ወደ ከ12 ጊዜ በላይ መድረክ ተፈጥሯል። ይሄንን ስታክ ለማድረግ በተለይ ግብጽ ስታደርግ ለነበረውንም እናውቃለን። ይሄ ግድቡ እንዳይሳካ ሲደረግ በሴኩሪቲ ካውንስሊን በተለያዩ መድረኮች ወደ ከ12 ጊዜ በላይ መድረክ ተካሂዶ ያንን መድረክም በዛ በኩል በዲፕሎማሲ በኩል እየሞገቱ በዛ በኩልም ፕሮጀክቱን እያጣደፉ እዚህ መድረስ ትልቅ ሰክሰስ ነው። በጣም አሁን ስናየው ቀላል ይመስላል። እጅግ በጣም ሰክሰስ ነው። ዓለምን ያነጋገረ ነው። መጠናቀቁ መመረቁ አይችሉም የተባለ ይሄንንም ለመሩ ለክቡር ጠቅላይ ሚኒስትራችን ምስጋናችን የላቀ ነው። ይሄ በመሆኑ ደግሞ ሁላችንም ደስታችንን ወጥተን መግለጽ አለብን። አንደ ልክ ሲመረቅ አዲሱን አመት ሰው በየቤቱ በደስታ ነው ያሳለፈው። የዛን ምረቃ ዋዜማ ሁለት ነው የተመረቀው። አዲሱን አመት በሚገባ ከዚህ ጋር አጣጥሞ ነው ያሳለፈውና ምክንያቱም የራሱ ፕሮጀክት ስለሆነ ያኔ በየቤቱ ነበር። ከኋላ ግን በአደባባይ ስንል ሁሉም ወጥቶ በአደባባይ ዝናብ ሳይበግረው ወጥቶ ደስታውን የገለጸበት እጅግ በጣም ደማቅና በርካታ ህዝብ ወይም ብዙ ህዝብ ወጥቶ በአደባባይ ደስታውን የገለጸበት ነው። ይሄም ልክ ያለ ምንም ያው ሰው በዛ ብሎ ሲወጣ የተለያየ ችግር ይከሰታል ተብሎ ይጠበቃል። ናቹራል ነው። ይሄ ግን እንዳይከሰት ተገቢ ስምሪት ተሰጥቶ ጸጥታ ኃይሉ የሚገባውን ተልዕኮ ወጥቶ ራሱ ህዝቡም ከጸጥታ ኃይል ጎን ሆኖ ራሱ ስለሆነ ስለተባበረ እንጂ ጸጥታ ኃይል ስለተጠበቀው አይደለም እንደዚህ አይነት ሁኔታ የሚከናወነውና ህዝቡም ሰላም ወዳድና በራሱ ከሰላም ጋር አብሮ ተዋህዶ የኖረ ህዝብ ስለሆነ ሰላሙን ጠብቆ ያለ ምንም ኮሽታ ተጠናቋልና ለዚህም ይሄን ሁሉ ለተሳተፉ አካላት ምስጋናዬን ለማቅረብ እወዳለሁ። ያው ተጠባቂ የነበረው የማሽቃሮ በዓል ወይንም የዘመን መለወጫ በዓላችን ነው። እሱ ቅድም ለመጥቀስ እንደሞከርኩ በየቀጠና ሲካሄድ ወይም ሲከበር የነበረው እጅግ በጣም ገራሚ ነው፣ ደማቅ ነው፣ ገራሚ ነው። የቀጠና አይመስልም። ይሄ ማለት ሰው አሁን አስገድደህ ምናምን የሚያደርገው አይደለም። የራሱ መሆኑን የማንነት ጉዳይ መሆኑን አምኖበት ተዘጋጅቶ በሚገባ የትውፊታዊ ባህሉንም ጭምር ሳይለቅ እያከበረ የመጣበት በመጨረሻም ደግሞ ይሄ ቀጠና ላይ ሲከበር እኛም ስናወሳ ነበር፣ መልእክት ስናስተላልፍ ነበር የዘንድሮ ልዩ መሆኑን። በተለይም ቅድም የጠቀስናቸው ሁለት ጉዳዮች አሁን አንደኛው የህዳሴ ግድባችን ተጠናቆ በአደባባይ ወጥተን ደስታችን ገልጸን በተመለስንበት ማግስት የሚከበር መሆኑ ብቻም ሳይሆን ከ128 ዓመታት በፊት የወጣው የከፋ ነገስታት ዘውድና ዙፋን ወደ ክብር መናገሻው በተመለሰበት ማግስት የምናከብር መሆኑ ልዩ አድርገዋል። ይሄ ልዩ እንደሚያደርገው እያልን ደግሞ በጣም በልዩ ሁኔታ ከፍ ብለን የምናከብረው ለዩኔስኮ ይሄን በዓል ለዩኔስኮ ለማስመዝገብ ፋውንዴሽን የሚጣልበት ወይም መሰረት የሚጣልበት በዓል መሆኑን የገለጽን በሚገባ በተገቢ ዝግጅት ማክበር እንዳለብን መልእክት አስተላልፈን ነበር። እንዳልነው ለየት ያለም ነበር። በተገቢውም እነዚህ ያው ባዮስፌር ሪዘርቭድ ከመሆኑ ጋር ተያይዞ በተለይ እነዚህ የጥብቅ ደኖችን አስመልክቶ ከዚህ በፊት በናቡ በኩልም ዩኔስኮ ላይ ተመዝግቦ ነበር። ይሄ ጥብቅ ደን የተመዘገበበት ምክንያትም ጥብቅ መሆኑ ነው። ግን በዋናነት ደግሞ ይሄ ደን እንዲጠበቅ ዋና መሰረት የሆነው ማሽቃሮ ሁሉ በየዓመቱ ሲገመገም የመጀመሪያው ግምገማ ማን ነው አካባቢውን ወራፎቹ ሲመጡ የሚገመገመው ማን ነው አካባቢውን የጠበቀው፣ ማን ነው ደኑን የጠበቀው፣ ማን ነው የተንከባከበው፣ ማን ነው ያመነመነ ካለ የሚጠየቅበት እጅግ በጣም እንደ ህግ የሚወሰድበት እንደ ህግ ወስዶ በተፈጥሮ የሚጠብቁበት ግን በዋናነት ለዚህ መሰረቱ ማሽቃሮ ነው። በየዓመቱ ስለሚገኝ የመጀመሪያ አጀንዳ ተደርጎ የሚገመገመ ይሄ ነው። ጥብቅ ደኑ ደን ነው ተብሎ የሚመዘገብ ከሆነ ይሄ ጥብቅ ደን እንዲጠበቅ የሚያደርግ ዋናው ማሽቃሮ መመዝገብ አለበት። በዋናነት በማሽቃሮ ነው ይሄ ውሳኔ ይተላለፍበታል፣ ተጠያቂ ይሆናል ያጎደለ ካለ። ሌላው ደግሞ የሚሸለምበት ስለሆነ በአግባቡ የጠበቀ የጨመረ የሚሸለምበት ስለሆነ ይሄኛውን እንዲጠበቅ ዋናውን ሚና የተወጣ ማሽቃሮ መሳት የለበትም የሚል በፓናል ውይይትም በሚገባ የተለያዩ ምሁራን የተመራ እጅግ በጣም
አስደናቂ መድረክ ነው የተካሄደው። ከወትሮ የተለየ እውነት ለመናገር በእውቀት ላይ ተመሰረተ ሳይንሳዊ የሆነ ውይይት ነው የተካሄደው። ይሄ ሁሉ ሲደረግ እነዚህ የውጭ አካላትን ተሳትፎበት ራሳቸውን አክለዋል። በተገቢ ደርሶ ያዩበት ነገር እጅግ በጣም አስደማሚ መሆኑን የአይን ምስክርነት የሰጡበት አጋጣሚ ነው ነበረው። ከዛ በኋላ የተካሄደው የአደባባይ ፌስቲቫል ነው። አደባባይ ፌስቲቫል ሲካሄድ ከወትሮ የተለየ እውነት ለመናገር መተላለፊያ አልነበረም። ልክ ከፓናል ውይይት ወጥተን ኪዳነ ምሕረት ሲንደርስ መንገዱ ዝግ ነው። የተዘጋው በምንም ሳይሆን በህዝብ ነው የተዘጋው። ህዝብ እንደ ጫካ ነው የሞላው ከተማውን። ይሄንን ከዛም ከዚህም ማለፍ የማይቻልበት እጅግ በጣም በሚገርም ሁኔታ ህዝቡ ወጥቶ የራሱን በዓል ከፌስቲቫል ጀምሮ ቅድም እንዳልነው ቅድመ ዝግጅት ስናደርግ መልእክት ስናስተላልፍ ከፌስቲቫል ጀምሮ ፌስቲቫሉ ከሰዓት ስለሚሆን ከዛ ጀምሮ እስከ ቦንጌ ሸምበቶ ዋና በዓል ከ12 እስከ 13 እንደሚከበርና በ13 ደግሞ ቦንጌ ሸምበቶ ላይ እንደዚሁ ልክ ፌስቲቫሉን ተመው አድምቀው እንደገና የቦንጌ ሸምበቶንም እንደዛ እንደምናከብር ያው ፕሮግራሙን የማስተዋወቅ ስራ ነው እኛ የሰራ ነው። ህዝቡ ወጣው በራሱ ነው። እኛ ፕሮግራማችን ፌስቲቫል ከሰዓት ነው። ጧት ፓናል ዲስከሽን አለ። ፓናል ዲስከሽን ላይ የተመለመሉ በደብዳቤ የሚጠሩ አካላት ጥቂት አካላት ናቸው ነው። ግን ሌላው ሰው ወጥቶ ማክበር ያለበት ፌስቲቫል ሰዓቱን ነው የምንገልጸው። ቅድመ ዝግጅትና መልእክት ስንል ሰዓቱ ከሰዓት ነው ፌስቲቫሉ። እንደገና በማግስቱ ቦንጌ ሸምበቶ ነው። ይሄን የማሳወቅ ስራ ነው የኛ ስራ እንጂ እንደ ስብሰባ ጠርተን የምናወጣ አይደለም። ቅድም እንዳልኩ እንትን ጀምሮ ከቀጠና ጀምሮ የራሱን በዓል በራሱ ያከበረ የመጣ ስለሆነ በሚገርም ሁኔታ ወጥቶ ፌስቲቫሉን አክብረዋል። ይሄ ሁሉ ህዝብ ወጥቶ ይሄ ሁሉ ሰውን መለየት የማይቻልበት ህዝብ ወጥቶ ያለ ምንም ኮሽታ ያለ ምንም ጸጥታ ችግር ነው ፌስቲቫሉ የተጠናቀቀው። እንደገና በማግስቱ ቦንጌ ሸምበቶ እንደዚሁ በሚገርም ሁኔታ ተሞ የወጣ ህዝብ ነው የነበረው። ይሄም በሁለቱም ኩነት ያለ ምንም ጸጥታ ችግር አንድ ይሄ ነው ተብሎ የተመዘገበ ጸጥታ ችግር የለም። ሁለቱንም ቀን በተከናወነው ኩነት ያለ ምንም አይነት ጸጥታ ችግር አልተመዘገበም። ሪፖርት የተደረገ የለም። ይሄ የሆነበት ምክንያት ለምንድን ነው ዋና ነው። ይሄ ሲሆን ቅድም በምንላቸው በቅድመ ዝግጅት ስራዎች ላይ ውይይት አድርገናል። ህዝብ በሚገባ ይሰበሰባል። ህዝብ ሲሰበሰብ በርካታ ሰው ሲሰበሰብ ጸጥታ መጠበቅ አለበት። ጸጥታ የሚጠብቀው የጸጥታ ኃይሉን ፖሊስ አይደለም። ከወጣቱ ጋርም ስንወያይ ይሄንን ነው የተወያየ ነው። ሁሉም ፖሊስ ኃይሉ ነው፣ ሁሉም ጸጥታ ኃይሉ ነው መጠበቅ አለበት አካባቢውን። ይሄ ሲባል እንደዚህ አይነት በዛ ያለ ሰው በመውጣበት ሰዓት ሰርጎ ገብ አይጠፋም። ከዚህ ከአካባቢው ሳይሆን ይሄን አጋጣሚ ተጠቅሞ ከተለያየ አካባቢ ሰርጎ ገብ ሆኖ ችግር የሚፈጥር ሰው አይታጣም። ይሄ እንደዚህ አይነት ሁኔታዎች ሲኖሩ ተጠባቂ ነው። ይሄን በማስገንዘብ ይሄን በመተማመን ሁሉም በያለበት ጸጥታ ኃይሉ እንዲሆን ለራሱ የሰላም አምባሳደር እንዲሆን ነው የተወያየ ነው። ውይይታችን የነበረው አንዱ ሰላም አስጠብቀን በደህንነት እንዲጠናቀቅ ነው ክብረ በዓሉ። ይሄ ሲደረግ እንግዲህ እንዳየነው ትላንት ነው ያጠናቀቅነው። ዛሬ ባጠናቀቅንበት ማግስት ነው አሁን እየተነጋገርን ያለ ነው። ምንም አይነት ችግር ሳይፈጠር ነው የተከናወነው። ለምን ነው? ይሄ ቅንጅታዊ ስራዎች ነበሩ። ከዞን እስከ ከተማ ያሉ የጸጥታ ኃይል አስቀድሞ የራሱን ይከናክሎ ስምርት አድርገው ቦታዎችን ለይተው የመረጃ ስራ ቀድሞ የመረጃ ስራንም ሰርተው ኤሪያዎችን በመለየት አስፈላጊውን ቅድመ ዝግጅት ስላደረገ ስምርት ስላጠናቀቀ ይሄንን ደግሞ ልክ በዓሉ ፌስቲቫል ላይ ሲጀምር በንግግሬ አስታውሼ ነበር። ምንም አይነት ዝግጅት ቀድሞ የጸጥታ ኃይሉ ዝግጅት ስላደረገና ስምርት ስለተጠናቀቀ ለደህንነታቸው ስጋት ሳይገባባቸው እንዲያከብሩ የሚል በትክክልም የሆነው ይሄ ነው።